በሰማይ ሆኖ የሚሰማ አምላክ አላቸው ይላል። ደግሞስ እኔ በጣም የሚደንቀኝ የመጨረሻው ንግግር ነው። ምድራቸውንም እፈውሳለሁ የሚል አለ። ወደ እኔ ጩህ እኔም እመልሳለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ተብሎ እንደተጻፈ እንጮሃለን። ታላቅና ኃይለኛ ነገር ከሰማይ ይምጣ። በዚች ምድር ላይ ሰላም ይሆን፣ ሰላም ይሆን። ሰላም ከዳር ዳር እንዲያስተጋባ ንፋስ እንዲነፍስ በጌታችን በኢየሱስ ስምና ስልጣን ጸልያለሁ። ከሁለት ሳምንት በፊት እኛ በወንጌላውያን አብያተ ክርስቲያናት ህብረት ጸሎት እንዲደረግ ደብዳቤ ጽፈን ለቤተ እምነቶች ላሉን መዋቅር ሁሉ በትነናል። ምክንያቱም አሁን ሀገራችን የተለያየ ችግር ውስጥ ነው፣ ቀውስ ውስጥ ነው ያለችው ምናምን ብሎ የሚያወራው ዜና ሰልችቶናል። እኛ አሁን መፍትሄ የሚያመጣ አካል ነው የሚያስፈልገን። ችግሩ መች ጠፋን? እኛ ለመራባችን ገብቶናል፣ ተርበናል፣ ሆዳችንም ጨጓራችን ነግሮናል፣ እንደተራብን እንደተጠማን ነግሮናል። አሁን የሚያስፈልገን የሚያጠግብ እንጀራና የሚያረካ ውሃ ነው። ለዚች ምድር የሚያስፈልጋት መፍትሄ ነው። መፍትሄ ይሆናል ብለው ደግሞ አሁን የሚመክሩ ወገኖች እየመከሩ ባሉበት ሰዓት እኛ ደግሞ ወንጌላውያን አብያተ ክርስቲያናት ህብረት ፓስተር ጻድቁን ነው ወክለን እዛ ቦታ ላይ ያስቀመጥ ነው ልከናል። ትላንት ሲናገሩ ሰምታችኋል። ምክክሩ የሚጀመረው ዛሬ ነው። ስለዚህ ዛሬ እኔና እናንተ ይሄንን ሜዳውን አናስረክብም። ለምን ከሰሜን ከምስራቅ ከደቡብ ከምዕራብ ለምን ሰበሰበን ጌታ? እውነት ነው። በዚህ ስፍራ የተሰበሰባችሁ የቤተ ክርስቲያን መሪዎች እግዚአብሔር ከአፋችሁ ቃል ጋር እንደሚሰራ ነው ያምናለሁ። መጽሐፍ ሲናገር እንደምታውቁት ሁለተኛ ዜና 7:14 ላይ ምንድነው እሱ ብሎ የሚናገረው? በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኖ የሚሰማ አምላክ አላቸው ይላል። ደግሞስ እኔ በጣም የሚደንቀኝ የመጨረሻው ንግግር ነው። ምድራቸውንም እፈውሳለሁ የሚል አለ። ምድራቸውንም ምን ይላለሁ? እንግዲህ ለአለቆች ለነገስታት ደግሞ ጸልዩ ይላል ጢሞቴዎስ ላይ ሐዋርያው ጳውሎስ። ለመሪዎቻችሁ ጸልዩ ይላል። ስለዚህ 5 ደቂቃ ወስደን 10 ደቂቃ ወስደን መጸለይ ለዚህ ዓላማ ብቻ እግዚአብሔር አምጥቷችሁ እስከሆነ እኛ ምን እናውቃለን? በዋና ከተማዋ በአዲስ አበባ ይሄ ፕሮግራም በመቀሌ አይደለም፣ በሐዋሳ አይደለም፣ በባህር ዳር አይደለም፣ በአዳማ አይደለም፣ በድሬዳዋ አይደለም፣ በጋምቤላ አይደለም፣ በጅማ አይደለም፣ በአዲስ አበባ እናንተን መሃል ላይ አድርጎ የሚያጸልይበት ዓላማ የሆነ ነገር ቢኖር ነው። ስለዚህ አሁን ለ5 ደቂቃ እንድንጸልይ ለተጠራው ጥሪ ሁላችሁም በእግሮቻችሁ እንድትቆሙ ጠይቃለሁኝ። This is just a time to pray for the nation of Ethiopia. Our nation at the moment they are in a dialogue in different kinds for the peace of this nation and for the prosperity of this nation, for the peace of this nation and for development of this nation. Over 4,000 people are gathered somewhere else. We are gathered here. We believe that we have more authority than the other. So we declare that Ethiopia will prevail, will prosper and can be a nation of peace in Africa. So እንጸልያለን በምስራቅ አፍሪካ በአፍሪካ በዓለም ሰላማዊ አገር ሆና ታበራለች፣ ደግሞም ታሸንፋለች፣ ደግሞም ትበለጽጋለች፣ ትባረካለች። እግዚአብሔር በመልካም ጉብኝቱ ሕዝባችንን ይጎበኛል። እግዚአብሔር ድንቅ ነገር ያደርጋል። ወደ አራቱም አቅጣጫ እጆቻችሁን ዘርጉና እንጸልያለን። በዚህ ሰዓት የሰው ሐሳብ እንዲፈርስ የእግዚአብሔር ሐሳብ እንዲጸና ለኢትዮጵያ እግዚአብሔር ያሰበው በጎ ነገር እንዲሆን አሁን ጀምሩ። ጸልዩ። መጸለያችሁን ጀምሩ። አሁን ጀምሩ። የራባሸካቴ
Yabaladia Boshekre de Begladia Bosoko. Yabaladia Bosekradia Manta. Shekapados. Riba Shakatopo. Madashakatia Grabosa. እግዚአብሔር አምላካችን የምትሰማ በእሳት የምትመልስ በሰማይ ያለ ፍቃድ በምድር የሚሆን በኢየሱስም ስምህን እንጠራለን። በዚህ ምድር ላይ ስምህን እንጠራለን። በዚህ ጊዜ ስምህን እንጠራለን። በዚህ ምድር ላይ ያንተ ጣልቃ ገብነት እንዲሆን በጌታ በኢየሱስ ስም እጅህ እንዲዘረጋ እንጸልያለን። የጠላት ቀስት ይሰበር ዘንድ ይህች ምድር ወዳየህላት ክብር እንድትመጣ እጆቿን ወደ አንተ እንድትዘረጋ የተነገረላት ከፍታን እንድትደርስ በኢየሱስ ስም ያንተ እጅ ይዘርጋ። ወደዚህ ምድር ያንተ ጣልቃ ገብነት ይምጣ። ወደ እኔ ጩህ እኔም እመልሳለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ተብሎ እንደተጻፈ እንጮሃለን። ታላቅና ኃይለኛ ነገር ከሰማይ ይምጣ። የጠላት አሰራር በኢየሱስ ስም ይሽመድመድ። ምክሩ በኢየሱስ ስም ይፍረስ። ይህ ምክር ከኔ ዘንድ አይደለም ተብሎ እንደተጻፈ ይፈርሳል ተብሎ እንደተጻፈ ከሰይጣን የሆነ ምክር ከስጋ የሆነ ምክር ሁሉ የፈረሰ ይሆን። ይሄን ምድር የሚያበለጽግ ወደ ከፍታ የሚያመጣ ምክር በኢየሱስ ስም ይጽና። ተጽዕኖ በኢየሱስ ስም ከመንፈስ ይምጣ። እግዚአብሔር የዘላለም አምላክ ትችላለህ። አሁን በዚህ ሰዓት ወደሚመካከሩ ሰዎች እጆችን ዘርጋ። ያንተ የሰላም አየር በዛ ስፍራ ላይ ይፍሰስ። ክፉ ጥሶ አይውጣ፣ በጎነት ጥሶ ይውጣ። የእስራኤል ቅዱስ እግዚአብሔር ሆይ ይሄ ስለሚሆን እናመሰግንሃለን። ይህ ምድር ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከለውጥ ወደ ለውጥ ስለሚሄድ እናመሰግንሃለን። እጆቼን ባንቺ ላይ አመጣለሁ ዝገትሽንም ፈጽሜ አነጻለሁ ተብሎ ተጽፏልና እጅ ከሰማይ ሲወዛወዝ አያለሁ። ክብር ስጡ ለእግዚአብሔር። እጅ የእግዚአብሔር እጅ ከሰማይ የእግዚአብሔር እጅ ሲወጣ አያለሁ። ስለ እጅ ደጋግሞ ውስጤ ይፈሳል። እጆቼን ባንቺ ላይ አመጣለሁ ዝገትሽንም ፈጽሜ አነጻለሁ። ይህ ምድር ሻይን የሚያደርግበት ጊዜ መጥቷል። ማጨለም የሚፈልግ በኢየሱስ ስም የታሰረ ይሁን። እናመሰግንሃለን። ሁሉ ላንተ ክብር ብቻ ይሁን። ኢየሱስ ያድናል። ስምህ ይባረክ፣ ስምህ ይባረክ ጌታ ሆይ። የሰላም አለቃ የሰላም አለቃ ጌታ ኢየሱስ ሰላምን ያሳየህን የሰላም ዋና መሪ ሊቀመንበር አለቃ የተባልክ በዚች ምድር ላይ ሰላም ይሆን፣ ሰላም ይሆን። ሰላም ከዳር ዳር እንዲያስተጋባ ንፋስ እንዲነፍስ በጌታችን በኢየሱስ ስምና ስልጣን ጸልያለሁ። እግዚአብሔር ሆይ በምክር የሚከስር የለም፣ በውይይት የሚከስር የለም። አባት ሆይ በመወያየት በቴብል ዙሪያ የሚከስር የለም። እንድትባርክ ጸልያለሁ። እባክህ ጌታ ሆይ ውይይቶቻችን አንተ ባርክ። መጽሐፍ እነሆ በእናንተ በኩል ከሰው ሁሉ ጋር ለመኖር በእናንተ በኩል የምትልቀላለች። በእኛ በኩል ጌታ ሆይ የምናደርገውን ነገር ማድረግ እንድንችል እጅህ እንዲያግዘን፣ ክብርህ እንዲያግዘን፣ ምሕረትህ እንዲያግዘን፣ ማስተዋል እንድሰጠን፣ ጥበብ እንድሰጠን ጌታ አባ ትዕግስት እንድሰጠን፣ ትከሻዎቻችንን ሰፊ እንድታረግ በኢየሱስ ስምና ስልጣን ጸልያለሁ። ክፉ ምክር የፈረሰ ይሁን፣ ይፍረስ የሚል ሰው አሜን ይባል። የትኛውም ክፉ ምክር ሰላምን የሚያደፈርስ ጌታው የዚችን አገር ዕጣ ፋንታ ምስቅልቅል ሊያደርግ የሚያስብ የትኛውም ክፉ ምክር በአምላኬ ስም አፈራርሳለሁ፣ አፈራርሳለሁ። በጌታ ስም አፈራርሳለሁ። አምላኬ ጌታዬ በስም አፈራርሳለሁ። በእግዚአብሔር ስም እመጣብሃለሁ እንደተባለ በጌታ ስም እንመጣበታለን። በአምላክ ስም እንነቅላለን፣ እናፈራርሳለን። ሰላም ለኢትዮጵያ ይሁን፣ ሰላም ለምድራችን ይሁን፣
ሰላም ለመካሪዎቿ ይሆን። ሰላም ለተዋዮቿ ይሆን። ሰላም ለሴቶች ይሆን። ሰላም ለወንዶች ይሆን። ሰላም ለነገዋ ይሆን። አባት ሆይ ሰላምን ካንተ እንሻለን። እባክህ እችን ምድር አስባት። የጦርነትን ወሬ አንስማ። የሰላም ወሬ፣ የድል ወሬ፣ የሰርግ ወሬ፣ የልማት ወሬ፣ የብልጽግና ወሬ፣ አቤቱ የአንድነት ወሬ፣ የድል ወሬ እንድንሰማ በስምህ ጸልያለሁ። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። እግዚአብሔር አገርን ካልጠበቀ የጠባቂ መድከም ከንቱ ነው። በማለዳ መገስገሳችሁ ከንቱ ነው እንዳልካባ በየትኛውም መንገድ ብንራወጥ የትኛውንም ኃይል በጀት ብንመድብ አይደለም 4000 በሚሊዮን የሚቆጠር ሰዎች ብንሰበስብ አንተ ካልረዳ አይሆንምና፣ አንተ ካልገባህበት አይሆንምና፣ አንተ ካልረዳ አባቴ አይሆንምና ያንተ እርዳታ በኃይል እንዲመጣ ጸልያለሁ። እባክህ ሰላም ይሆን፣ እርዳታ በኃይል እንዲሆን በጌታ በኢየሱስ ስምና ስልጣን ጸልያለሁ። ሁሉ ላንተ ክብር ይደረግ በክርስቶስ ኢየሱስ ስም።